የገነት ቁልፍ መታሰቢያነቱ ለጽዮን አያሌው ስነ ጊዮርጊስ የሆነ በኢትዮጵያ ኦርቶዶክስ አባቶች ተመስክሮለት ለህትመት የበቃውን በስዊዘርላንድ በርን በአያሌው ስነ ጊዮርጊስ ዘገየ የተዘጋጀውን የገነት ቁልፍ መጽሐፍ ትረካ አቅርበንላችኋል። በመጽሐፉ በቤተክርስቲያኒቱ የሚካሄዱት የታቦት፣ የጸበል፣ ፍትሃት፣ የአማላጅነት እና እንዲሁም የተለያዩ ሥርዓትና ትምህርቶች ከነ መጽሐፍ ቅዱሳዊ ማስረጃዎቻቸው ተካተዋል። መጽሐፉ በወመዘክር በአብርሆት ቤተ መጻሕፍት የተከፋፈለ ሲሆን ለሰንበት ትምህርት ቤት ተማሪዎች ውጭ ሀገር ተወልደው መጽሐፍ ቅዱስን አንብበው ለመረዳት ለሚቸገሩ ሕፃናት በነፃ ተከፋፍሏል። ሙሉውን ትረካ በነፃ ይከታተሉ። ለወዳጅ ዘመድ ሰብስክራይብ፣ ሼር በማድረግ በመጽሐፍ ቅዱስ የሚደገፈውን ኦርቶዶክሳዊ ትምህርታችንን ያካፍሉ። አዘጋጅ አያሌው ስነ ጊዮርጊስ ዘገየ። የሽፋን ስዕል በዲያቆን አብርሃም ክንፈ ከስዊዘርላንድ በርን። ተራኪ ኤልያስ ታምሩ። ዝክር ከታናናሾቹ ለአንዱ ቀዝቃዛ ውሃ ብቻ በደቀ መዝሙር ስም ያጠጣ፣ እውነት እላችኋለሁ ዋጋው አይጠፋም። ማቴዎስ 10 ከ10 እስከ 40። በተዋህዶነት በኢትዮጵያ ምድር ጽዋ የሚጠጡት የሚያደርጉት ዝክር የጌታችን ትምህርት በመጽሐፍ ቅዱስ የሚያሰጥመው ትሩፋት ከአምላክ ክርስቶስ በ40ኛው ቁጥር ማቴዎስ 10 በመጽሐፍ ቅዱስ እኛን ሲያስተምር ለአንዱ ለትንሹ ላነሰ ከሁሉም ውሃ እንኳን ያጠጣ በደቀ መዝሙር ስም እውነት እውነት እኔ እላችኋለሁ ዋጋው አይጠፋም ይላል፣ እከፍላለሁ። ይህን አምነንበት የኦርቶዶክስ ልጆች በስሙ ላለፉት የአምላክ ቅዱሳኖች ለሚያገለግሉት ለነገደ መላእክታት ለቅድስት ቅድስት ለኢየሱስ እናት ሁሌ እንዘክራለን። መታሰቢያ ቀን መጽሐፍ ቅዱስን አንብበን ገብቶን በጌታ በኢየሱስ ለምናምን ክርስቲያን አለን መጽሐፍ ቅዱስ መመሪያ እንዲሆን። መጽሐፉን ካመንን የፈጣሪ ቃሉ ለምን እንነቅፋለን ሚለው ወንጌል። የጻድቅ መታሰቢያ ለበረከት ነው። ምሳሌ 10 ቁጥር 7 ይላል። ምሳሌ 10 በቁጥር 7 የጻድቅ መታሰቢያ ነው ለበረከት። በወንጌሉ ምክር በረከት ፍለጋ በጽዋ በዝክር ዘወትር የሚተጋን ማን ነው ነቃፊ? የትኛው መንፈስ ካልሆነ ካድ ጸረ ክርስቶስ? አንበበ ወንጌሉን በእምነት ተረዳ፣ በክህደት ስብከት ሲኦል አትነዳ። የቀደመችው ቤት ያለውን አትክዳ፣ የዘመኑ ትምህርት እንዳይሆን ዕዳ። የጌታን ቅዱሳን ብታከብር በምድር ዕለት ቀናቸውን አስበህ ብትዘክር ኋላ ይከፍልሃል ጌታ ሲገለጥ፣ ለሁሉም ዋጋው አደራው ሲሰጥ። ጥልቅ ናት ኦርቶዶክስ እንደ ውቅያኖስ የምትታደግ ነፍስ ገነት ምታወርስ። ምክሯ አይቋረጥ እስከ ጌታ ምጽአት የሰው ልጅ እንዲድን ፍላጎት ስላላት ትሰጣለች ዛሬ ትምህርተ ሐዋርያ ማትለወጥ መቼም የገነት ቁልፍ ናት። የጌታን ቅዱሳን ብታከብር በምድር ዕለት ቀናቸውን አስበህ ብትዘክር ኋላ ይከፍልሃል ጌታ ሲገለጥ፣ ለሁሉም ዋጋው ነው እንደ ሥራው ሲሰጥ። የገነት ቁልፍ የመጽሐፉ አዘጋጅ አያሌው ስነ ጊዮርጊስ ስዊዘርላንድ በርን 2022